ሰላም እንዴት ናችሁ? ይህ የኮኬት ኢምፓየር ቻናል ነው። በዚህ ቻናል ላይ የተለያዩ የሬሜዲያል ኮርሶች ቱቶሪያል የሚቀርቡበትን እንዲሁም የተለያዩ የሚድ እና ፋይናል ኤግዛሞች የሚሰሩበት ነው። እዚህ ቻናል ላይ ስትመጡ የተለያዩ ቤኔፊቶችን ታገኛላችሁ። የተለያዩ በአማርኛ እና በኦሮሚያ የተሰሩ የተለያዩ ቱቶሪያሎች አሉ። እንዲሁም ደግሞ የተለያዩ ጥያቄዎችንም እዚህ ላይ ማግኘት ትችላላችሁ ማለት ነው። እስካሁን ድረስ የዚህን ቻናል ፋሚሊ ያልሆናችሁ ልጆች ሰብስክራይብ በማድረግ ፋሚሊ ሁኑ። እንዲሁም ደግሞ ይህንን ቪዲዮ ለተለያዩ ሰዎች እንዲደርስ ላይክ በማድረግ ጀምሩ። ዛሬ የመጣነው ደግሞ ባዮሎጂ ሬሜዲያል ቻፕተር ዋንን ሚድ ኤግዛም ከቨር ለማድረግ ነው የመጣነው። እንደሚታወቀው ባዮሎጂ ሬሜዲያል ቻፕተር ዋን አብዛኛው ሀሳቦቹ ያን ያህል የሚከብዱ አይደሉም። እነዛን በቲቶሪያል ከሚሆኑ በጥያቄ አድርገን ያሉትን ሀሳቦች ደግሞ ዲስከስ ለማድረግ ነው የመጣነው። Let us proceed to our questions. Question number 1 says which one of the following best defines biology? A. The study of Earth's physical structure and the substance. B. A special branch of science that deals with living things and their interaction. C. The application of scientific knowledge for practical purpose. D. The study of matter, energy and their interaction. So የመጀመሪያው ጥያቄ ምንድነው የሚለው which one of the following best define biology? ባዮሎጂን ቤስትሊ ከዚህ ካሉት ውስጥ ባዮሎጂን ዲፋይን የሚያደርግልን ቤስት ወይ ባዮሎጂን ዲፋይን የሚያደርግልን የትኛው ነው የሚለው አንደኛው ስተዲ ኦፍ ዘ ኤርዝ ፊዚካል ኤንድ ስትራክቸር ሰብስታንስ ስለ ኤርዝ ፊዚካል ስትራክቸር እንዲሁም በውስጡ ያሉትን ሰብስታንሶች ስተዲ ነው የሚያደርገው ነው የሚለው የመጀመሪያ ይሄ አይሆንም ምክንያቱም ይሄ ከጂኦሎጂ ጋር ነው የሚሄደው። B. A special branch of science that deals with living things and their interaction. So the answer is what? B. Because as you module says, biology is a study about what living things and their interaction, which with their environments and with their themselves, So the answer is B. So what the C says, the application of scientific knowledge for practical purpose. No, this one is for more of for technology and computer science. The application of scientific knowledge for practical purpose. So D says the study of matter, energy and their interaction. ስለዚህ about matter, energy and their interaction ደግሞ የሚያጠናኝ ካሉ የሳይንስ ፊልዶች ውስጥ ሞር ኦፍ ፊዚክስ ነው የሚሆነው። ሶ ለአንተር ሹድ ቢ ዋት ነው የሚሆነው ማለት ነው። ኦኬ ዘ ሰከንድ ዋን ስንመጣ ደግሞ ምንድነው የሚለው A biologist noticed that plants near a window grow towards the light. This initial act of noticing is an example of which step of the scientific method? A. Forming hypothesis. B. Experimentation. C. Observation. D. Drawing a conclusion. So አንድ ባዮሎጂስት ምንድነው እሱ አንድ ፕላንት በዊንዶ አካባቢ ላይ ቱዋርድ ዘ ላይት ግሮ ሲያደርግ ኖቲስ አደረገና ዲስ ኢኒሻል አክት ኦፍ ኖቲሲንግ ይሄ ኢኒሻል አክት ኦፍ ኖቲሲንግ በሳይንቲፊክ ሜቶዶች ውስጥ የትኛው ስቴፕ ነው የሚሆነው ነው ከዚህ ከተዘረዘሩት አንደኛው ፎርሚንግ ሃይፖቴሲስ ፎርም ማድረግ ነው። ቢ ላይ ኤክስፐሪሜንቴሽን ነው። ሲ ኦብዘርቬሽን ኤንድ ዲ ድሮይንግ። መልሱ ምንድነው የሚሆነው ሲ ኦብዘርቬሽን አይደለም ምክንያቱም ባዮሎጂስቱ ምንድነው የተመለከተው ፕላንቱ ኒር ዳት ኦፍ ዘ ዊንዶ ምንድነው እሱ ቱዋርድ ዘ ላይት ግሮ ሲያደርግ ነው የተመለከተው ኦብዘርቭ ነው ያደረገው። ስለዚህ ካሉ ሳይንቲፊክ ሜቶዶች ውስጥ የመጀመሪያው ስቴፕ ምንድነው ኦብዘርቬሽን። ኦብዘርቬሽን ነው የሚሆነው። the answer must be what? ሲ ነው የሚሆነው ማለት ነው መልሱ። the answer is C. the answer is what? the answer is C. observation ይሆናል ማለት ነው። come to the next one. The next one says what is the primary difference between the hypothesis and the theory? በሃይፖቴሲስ እና በቲዮሪ መካከል ያለው ዲፈረንስ ሜጀሩ ምንድነው? ሜጀር ዲፈረንስ ነው የሚጠየቀው። እንደምናየው ኤ ላይ ሃይፖቴሲስ is guess ነው። ሃይፖቴሲስ is guess while a theory is absolute fact that cannot be changed. B. A hypothesis is suggested explanation that needs testing while a theory is hypothesis that has been tested many times and found to be acceptable. C is a hypothesis applies only to biology while a theory applies to all science. D. A hypothesis is
a general statement while a theory is a specific theory. So major difference of hypothesis in the theory ላይ ስንመጣ ባዮሎጂ ሞጁላችሁ ላይም እንደሚያስቀምጠው ምንድነው እሱ ሳይንቲፊክ ሜቶዶችን ስንከተላቸው ሃይፖቴሲስ ይኖራል ዜን ቲዮሪ ነው። ሶ ሃይፖቴሲስ ማለት የተለያዩ ሀሳቦች ኦር ፕሪሚሶች ነው ስለዛ ነገር የሚቀመጡ ሀሳቦች። ሶ እነዛ ሃይፖቴሲሶች ደግሞ መኒ ታይምስ ቴስት ከተደረጉ በኋላ አፕሩቭድ ያደረገው ሃይፖቴሲስ ወደ ቀጣዩ ስቴፕ ይሄዳል ነው አይደል? ሶ የሁለቱ ሜጀር ዲፍረንስ ምንድን ነው ብሎ ነው የሚጠይቀው። ሶ ይሄ እንደምታዩት ሃይፖቴሲስ ገስ ነው ዊሃይል ቲዮሪዝ አን አብሶሉት ፋክት ዛት ካኖት ቢ ቼንጅድ። ሃይፖቴሲስ ገስ ነው ኦኬ ራይት ነው። እንዲሁም ቲዮሪዝ አብሶሉት ፋክት ዛት ካኖት ቢ ቼንጅድ። ቲዮሪ ደግሞ አብሶሉት ፋክት ነው ቼንጅ ሊሆን የማይችል ነገር ነው ነው እያለ ያለው። ሶ ይሄ ፎርስ ያደርገዋል። ምክንያቱም ቲዮሪ በራሱ ክፍት ነው የተለያዩ ቴስቶች እንዲደረጉበት ክፍት የሆነ ነው እንጂ አብሶሉት የሆነ ፋክት አይደለም ቲዮሪ። ሶ አይሆንም። ቢ ላይ ስንመጣ ሃይፖቴሲስ ሰጀስትድ ኤክስፕላኔሽን ዛት ኒድስ ቴስቲንግ። ሶ ቅድም ያልኳችሁን ሀሳብ የሚደግፍ ነው። ምክንያቱም ሃይፖቴሲስ ሰጀስትድ ኤክስፕላኔሽን ዛት ኒድስ ቴስቲንግ። ሶ ምንድነው እሱ ሃይፖቴሲስ ሰጀስት የሚያደርገው ኤክስፕላኔሽን፣ ያ ኤክስፕላኔሽን ደግሞ ምንድነው እሱ ቴስት መደረግ ያለበት ሀሳብ ነው ማለት ነው። while theories a hypothesis that has been tested many times and found to be acceptable ማለት ነው። ቲዮሪ ደግሞ ማለት ምንድነው እሱ ምንድነው many times tested የሆነ ሃይፖቴሲስ ነው ቲዮሪ የሚሆነው። ያም ቲዮሪ ደግሞ ምንድነው እሱ አክሰፕተብል የሆነው ማለት ነው። ቴስት የተደረገው ሃይፖቴሲስ ደግሞ ምንድነው እሱ ትሩ ሲሆን የሃይፖቴሲስ አክሰፕተብል ሲሆን ያ ምንድነው ቲዮሪ ነው የምንለው። ሶ ሜጀር ዲፈረንሳቸው ያ ነው። ቲዮሪ ምንድነው እሱ ሃይፖቴሲሱ ገስ ሲሆን ቲዮሪ ደግሞ የሃይፖቴሲስ ፎር ማኒ ታይምስ ቴስት ተደርጎ ያ ደግሞ ምንድነው እሱ አክሰፕተብል የሆነ ሲቹዌሽን ሲሆን ነው ቲዮሪ የሚሆነው። ሶ ይህ መልስ ነው ማለት ነው። ሲ እንደምትመለከቱት ሃይፖቴሲስ አፕላይስ ኦንሊ ቱ ባዮሎጂ while theory applies to all science። ሃይፖቴሲስ ለባዮሎጂ ብቻ አፕላይ የሚደረግ ሲሆን ቲዮሪ ደግሞ ለሁሉም ሳይንሶች አፕላይ የሚሆነው ነው የሚለው። ይሄ ልክ አይደለም። ምክንያቱም ለሁሉም ሳይንሶች ሃይፖቴሲስ ይሰራል ኖት ፎር ኦንሊ ባዮሎጂ። ሶ ሲያይሆንም እንዲሁም ደግሞ ሃይፖቴሲስ ጀነራል ስቴትመንት while theory ስፔሲፊክ ፕሪዲክሽን። ስለዚህ የሆነ ዲ ላይ እንደምትመለከቱት ቦታ ቀይሮታል ነው። ምክንያቱም ሃይፖቴሲሱ ብዙ ሃይፖቴሲሶች ሊኖሩ ይችላሉ የተቀመጡ። ስለዚህ እና ሃይፖቴሲሶች ስፔሲፊክ ናቸው። ግን ያ ፕሩቭድ የተደረገው ሃይፖቴሲስ ምንድነው እሱ ቴስት የተደረገው ሃይፖቴሲስ ነው ቲዮሪ የሚሆነው። ሶ ዲ ሊሆን አይችልም ማለት ነው። ሶ the answer must be what? the answer must be ቢ ነው የሚሆነው ማለት ነው። እንዳልኳችሁ the answer is B ነው የሚሆነው ማለት ነው። ሶ the next one ላይ ስንሄድ ደግሞ ምንድነው እሱ አራተኛው ጥያቄ ማለት ነው። in an experiment testing the effect of difference between the different temperature on the rate of seedling growth what is the dependent variable ነው የሚለው። አንድ ኤክስፐሪመንት ቴስቲንግ ላይ effect of different temperature on rate of seedling growth ላይ የዚህ ኤክስፐሪመንት ላይ ምንድነው እሱ ዲፔንደንት ቫሪያብል ነው ማለት ሲድሊንግ ኦፍ ግሮዝ አለ። የሱ ሬት ኦፍ ሲድሊንግ ግሮዝ ደግሞ እዚህ ጋር አፌክት የሚያደርገው ዲፍረንት ቴምፕሬቸር አለ። ሶ ይሄ ዲፍረንት ቴምፕሬቸር አለ። ሶ ከዚህ ኤክስፐሪመንት ላይ በመነሳት የትኛው ነው ዲፔንደንት ቫሪያብል የሚል ነው የሚሆነው ኩዌሽን ነምበር 4። ሶ ዘ ዲፍረንት ቴምፕሬቸር ዩዝድ የተጠቀመው ዲፍረንት ቴምፕሬቸር ዘ ታይፕ ኦፍ ሲድሊንግ ዩዝድ ታይፕ ኦፍ ሲድሊንግ የተጠቀመው ሲድሊንግ ያደረገው ታይፕ ነው የሚለው። ሲ ዘ ሬት ኦፍ ግሮዝ ኦፍ ዘ ሲድሊንግ and ዲ ደግሞ the amount of water given to each seedling ነው። ሶ እንደምታውቁት ዲፔንደንት ቫሪያብል እና ኢንዲፔንደንት ቫሪያብል አለ በዚህ በኤክስፐሪመንት ላይ። ኤክስፐሪመንቱን ሲሰራ ኢንዲፔንደንት ቫሪያብል የምንላቸው ምንድነው እሱ በዛ ኤክስፐሪመንት ላይ ቫሪ የሚያደርገው ነው። ያ ደግሞ ስተዲ የሚደረገው ሲሆን ደግሞ ዲፔንደንት ቫሪያብል ያ አውትካሙ ላይ አውትካም ኦፍ ዘ ሪዘልት ላይ ምንድነው ኢፌክት የሌለ ኮንስታንት የሆኑ ሲሆኑ ዲፔንደንት ቫሪያብል ናቸው። ያ ደግሞ ለውጥ የሚያመጣው ኢንዲፔንደንት ቫሪያብል ነው የምንለው። ሶ እዚህ ላይ ምንድነው እሱ ሬት ኦፍ ሲድሊንግ ግሮዝ ነው። ስለዚህ የሲድሊንጉን ግሮዝ ሬት አፌክት እያደረገው ያለው እዚህ ጋር ምንድነው እሱ እንደምትመለከቱት ኢፌክት ኦፍ ዲፍረንት ቴምፕሬቸር በተለያዩ ቴምፕሬቸሮች ላይ ነው አይደል? ሶ እዚህ ላይ ዲፔንደንት ቫሪያብል የትኛው ነው? ኢንዲፔንደንት ቫሪያብል ቢሆን ምንድነው የሚሆነው ማለት ነው ዲፍረንት ቴምፕሬቸር ነው የሚሆነው። ሶ ዲፔንደንት ቫሪያብል ስለሚል እዚህ ላይ የሚሆነው ምንድነው ሬት ኦፍ ሲድሊንግ ግሮዝ የሚለው ይሆናል ማለት ነው። ሶ the answer must be what? ሲ ነው የሚሆነው the rate of
ግሮውዝ ኦፍ ሲድሊንግ ነው የሚሆነው ማለት ነው። ኩዌሽን ነምበር 5 ኦኬ ሶ ኩዌሽን ነምበር 5 ላይ በምንመጣበት ሰዓት ላይ ምንድነው እሱ which one of the following is an example of deductive reasoning ከዚህ ከሚመለከት ውስጥ የትኛው ከዚህ ከሚከተሉት ውስጥ የትኛው ነው ዲደክቲቭ ሪዝኒንግ የሆነው ነው ጥያቄው። ሶ ዲደክቲቭ እና ኢንደክቲቭ ሪዝኒንጎች አሉ አይደለ? ባዮሎጂ ላይ ሞጁላችሁ ላይ ታያችሁት ከሆነ ኢንዳክቲቭ ሪዝኒንግ ከስፔሲፊክ ቱ ጀነራል ስንሄድ፣ ዲዳክቲቭ ሪዝኒንግ ሲሆን ደግሞ ፍሮም ጀነራል ቱ ስፔሲፊክ ነው። ሶ እነዚህን ሀሳቦች በውስጣችሁ ይዛችሁ ምንድነው እሱ ምርጫዎቹ ላይ ስንመጣ አንደኛው every sound I have seen is white therefore all swans are probably white. A B this specific rose bush has thorns therefore all rose bushes might have thorns. C all mammals have hair. A dolphin is mammal therefore a dolphin has what? hair ማለት ነው። እሺ apples from tree A are sweet and apples from tree B are sweet so all apples are what? sweet ይላል ማለት ነው። ዲ ሶ እንዳልኳችሁ ዲዳክቲቭ ፍሮም ዋት ጀነራል ቱ ስፔሲፊክ ነው። ኢንዳክቲቭ ሲሆን ደግሞ ስፔሲፊክ ጀነራል ነው። ሶ ከዚህ ውስጥ እንደምንመለከተው መልሱ ሊሆን የሚችለው ሲ ነው። ምክንያቱም ኦል ማማልስ ሃቭ ሄር ሁሉም ማማሎች ምን አላቸው? ሄር አለ። ስለዚህ ከጀነራል ነው አይደል ሀሳቡ የተነሳ ኦል ብሎ ሲነሳ ከሁሉ ማማል ሃቭ፣ ስለዚህ ሁሉ ማማሎች ሄር አላቸው። ዶልፊን ደግሞ ምንድናት? ማማል ናት። ሶ ዶልፊን ኢዝ ማማል ሶ ዜርፎር ዶልፊን ምን ይኖራታል ማለት ነው? ሄር ይኖራታል ማለት ነው። ሶ ኦል ማማል ሲል ሁሉንም ማማልስ ነው። ከዛ ወደ ዶልፊን ሲመጣ ደግሞ ስፔሲፊክ አደረገው። ስለዚህ ከዚህ ከሚከተሉት ውስጥ የሚሆነው የትኛው ነው ማለት ነው? ሲ ነው ማለት ነው መልሱ። ሶ the next one when you come to the next one what the next question said what is the purpose of control group in controlled experiment? በኮንትሮል ኤክስፐሪመንት ላይ ዋት ኢዝ ዘ ፐርፐዝ ኦፍ ኮንትሮል ግሩፕ ነው የሚለው። ሶ ፐርፐዝ ኦፍ ኮንትሮል ግሩፕ ላይ ስንመጣ ሊሆን የሚችለው ከነዚህ ከተዘረዘሩት ውስጥ የትኛው ነው? ኤ ቱ ቢ ትሪትድ ዊዝ ኤ ሃይስት ሌቨል ኦፍ ዘ ኢንዲፔንደንት ቫሪያብል ቱ ፕሮቫይድ ኤ ስታንዳርድ ኦፍ ኮምፓሪዥን ቱ ዲተርማይን ዘ ኢፌክት ኦፍ ዘ ትሪትመንት። ሲ ቱ ኢንሹር ኦል ቫሪያብል አር ቼንጅድ አት ዘ ሴም ታይም። ዲ ቱ ጋራንት ዳት ዘ ኤክስፐሪመንት ዊል ቢ ሰክሰስፉል። ሶ ኮንትሮል ኤክስፐሪመንት በሚሰራበት ሰዓት ላይ የኮንትሮል ግሩፕ አለ፣ እንዲሁም ደግሞ ኤክስፐሪመንታል ግሩፕ አለ። ሶ ኮንትሮል ግሩፕ የሚባለው ያ ፎር ስታንዳርድ የምንጠቀም ነው ማለት እዛ ጋር ኤክስፐሪመንቱን በምንሰራበት ሰዓት ላይ ኤክስፐሪመንት የምንሰራው የሆነ ሪዘልት የሆነ አውትካም ለማግኘት ነው። እዚህ ጋር ደግሞ ምንድነው እሱ ኮንትሮል ግሩፕ ደግሞ የሚባለው እዛ ፎር ኮምፓሪዥን የሚቀመጠው ግሩፕ ነው። ምክንያቱም እዛ ጋር ኮምፓሪዥን ግሩፑ ከሌለ ያኛው ኤክስፐሪመንት በማድረጋችን ምን አይነት ዲፈረንስ ፈጠረ ይሄ ኤክስፐሪመንት የሚለውን ነገር አይደንቲፋይ ለማድረግ የተቀመጠ ነው። ሶ ከዚህ ምርጫ ላይ እንደምትረዱትኝ ቱ ቢ ትሪትድ ዊዝ ዘ ሃይስት ሌቨል ኦፍ ኢንዲፔንደንት በሃይስት ሌቨል ኦፍ ኢንዲፔንደንት ቫሪያብሎችን ትሪትድ ለመሆን ነው የሚለው ያለው። ሶ እሱ ኤክስፐሪመንታል ግሩፕ ነው እንጂ ለኮንትሮል ግሩፕ አይደለም። ቢ ቱ ፕሮቫይድ ስታንዳርድ ኦፍ ኮምፓሪዥን ቱ ዲተርማይን ዘ ኢፌክት ኦፍ ዘ ትሪትመንት። ቢ ደግሞ እንደምትመለከቱት ምንድነው ፎር ስታንዳርድ ኦፍ ኮምፓሪዥን ነው ቱ ዲተርማይን ኢፌክት ኦፍ ትሪትመንት ማለት ነው። ሶ the answer must be B ነው የሚሆነው ማለት ነው። to ensure C ላይ to ensure all variable are changed at the same time ይሄም አይሆንም። to guarantee the experiment will be successful for experiment will be successful guarantee እሱም አይሆንም ማለት ነው። so the answer must be B ነው ማለት ነው። the next question number 7 said which one of the following is not listed as a reason why biology is important? እዚህ ከሚከተሉት ውስጥ የትኛው ነው ሪዝን ኦፍ ባዮሎጂ ኢምፖርታንት ያለው ነው? ስለዚህ የባዮሎጂ ኢምፖርታንት ያልሆነው ከዚህ ውስጥ ነው። ሶ ቱ ዩዝ ኤንድ ማኔጅ ናቹራል ሪሶርሶችን ዩዝ ለማድረግ እንዲሁም ማኔጅ ለማድረግ ይላል። ቱ ፕሪቨንት ኤንድ ኪውር ዲዚዞችን ፕሪቨንት ማድረግ እንዲሁም ደግሞ ዲዚዞችን ለማከም እና ለመከላከል። ሲ ላይ ደግሞ ቱ ኢምፕሩቭ ዘ ኳሊቲ ኦፍ አወር ላይፍስ ኳሊቲ ኦፍ አወር ላይፋችንን ምንድነው ሲ ኢምፕሩቭ ለማድረግ ነው። ሌላኛው ደግሞ ዲ ላይ ቱ ዲቨሎፕ ኒው ኮምፒውተር ሶፍትዌር የኮምፒውተር ሶፍትዌር ኒው የሆነ ኮምፒውተር ሶፍትዌርን ዲቨሎፕ ለማድረግ ነው የሚለው። ሶ
ከዚህ ጋር የማይሄደው የትኛው ነው ማለት ነው? ዲ ላይ ያለው ነው ማለት ነው። ምክንያቱም የባዮሎጂ ኢምፖርታንቶች ዘርፈ ብዙ ጥቅሞች አሉት አይደለ? ባዮሎጂ ኤ ላይ ያለውም አንደኛው ነው። ምክንያቱም እንዴት ናቹራል ሪሶርሳችንን እንጠቀም እንዲሁም ደግሞ ማኔጅ እናድርገው የሚለውን ባዮሎጂ አንደኛው የኢምፖርታንት ኦር ፋንክሽን ኦፍ ባዮሎጂ ነው። ሌላው ቱ ፕሪቨንት ኤንድ ኪውር ዲዚዝ የተለያዩ ዲዚዞችን እንዴት ፕሪቨንት እንደምናደርግ እንዲሁም ኪውር የሚደረጉ ዲዚዞች እንዴት እንደሆኑ እነሱ ላይ ኢንቮልቭ ያደርጋል ባዮሎጂ ኤንድ ቱ ኢምፕሩቭ ዘ ኳሊቲ ኦፍ አወር ላይፍ ኳሊቲ ኦፍ አወር ላይፋችንን ምንድነው እሱ ያሻሽለዋል፣ ኢምፕሩቭ ያደርገዋል። ዲላ ያለው ደግሞ ምንድነው እሱ የሚለው እንደምትመለከቱት ቱ ዲቨሎፕ ኤ ኒው ኮምፒውተር ኦፍ ሶፍትዌር ቱ ዲቨሎፕ ኒው ኮምፒውተር ኦፍ ሶፍትዌር ላይ ስንመጣ ይሄ ምንድነው እሱ የኮምፒውተር ሳይንስ ፋንክሽን ነው እንጂ የባዮሎጂ ፋንክሽን አይደለም። ምክንያቱም ባዮሎጂ እንደምትመለከቱት ሞር ኦፍ ላይፍ እና ህይወት እና ያ ደግሞ ከኤንቫይሮንመንቱ ጋር ምን አይነት ኢንተራክሽን አለው ይሄ ላይፍ የሚለውን ነገር ሞር ኦፍ የምናይበት እንጂ የቴክኖሎጂካል ነገሮችን ሞር ኦፍ ዲል የሚያደርግ አይደለም። ከዚህ ውስጥ የማይሆነው ዲል ያለው ነው ማለት ነው። when you come to the next question said እሺ what is the limit of resolution of microscope? ይሄ ደግሞ ስለ ማይክሮስኮፕ ነው። ያው ሞጁላችሁ ቻፕተር 1 ላይ about ማይክሮስኮፕ የሚነሱ ሀሳቦች አሉ። እዛ ላይ ተንተርሶ የወጣ ኤግዛም ነው የወጣ ጥያቄ ነው። what is the limit of resolution of microscope? limit of resolution of a microscope ምንድን ነው ጥያቄው። አንደኛው the highest magnification possible ነው። A the highest magnification possible. B the point beyond which increasing magnification results in a blurry image with no more detail. C the total magnification calculated by multiplying the eyepiece and objective lensoች ነው የሚሆነው። D the ability of the microscope to produce three-dimensional image. limit of resolution of microscope ምንድን ነው የሚለው ዲፊኔሽን ላይ ስንመጣ ኤ ላይ ያለው the highest magnification possible ነው። ይሄ አይሆንም። ቢ ላይ ያለው ደግሞ the point beyond which increasing magnification result in a blurry image with no more detail. ሪዞሉሽን ምንድነው እሱ ጥቅም ሪዞሉሽን ጥቅም ምንድነው ብለን ስንመለከት የሪዞሉሽን ጥቅም ምንድነው እሱ የምናየውን ነገር አንደር ዘ ማይክሮስኮፒ ምንድነው እሱ ኢንዲቴል እንድናይ ነው ዋናው ጥቅሙ አይደል ሪዞሉሽን። ሊሚት ኦፍ ሪዞሉሽኑ ደግሞ ምንድነው እሱ ከዛ ሪዞሉሽኑ ከሚያየው በላይ እንትን ብንል ያን ሪዞሉሽኑን ለማየት ብንሞክር የምናየው ያ አንደር ዘ ማይክሮስኮፕ ያለው ስፔስመኑ ምንድነው እሱ ብለርድ ነው የሚሆነው። ዲቴል ነገሩ ልናየው አንችልም፣ ምክንያቱም ከሊሚቱ በላይ ስለሆነ። እንደ ሊሚት ላይ ነው ሊሚት ኦፍ ሪዞሉሽን ነው ቤስድ የሆነ ዲቴል ነገሩ ልናይ የምንችለው። እዚህ ጋር ሊሚት ኦፍ ሪዞሉሽኑ የሚሆነው ምንድነው እሱ ከዛ በላይ የሆነ ነገር ከዛ ማለት የራሱን የቻለ ሬንጅ አለው ሪዞሉሽኑ። ከዚህ ሬንጅ አባቢት ሬንጅ በሚሆንበት ሰዓት ላይ የምናየው ስፔስመን ፋይን ዲቴል አይሆንም ማለት ነው። ብለር ኢሜጅ የሚለው ይሆናል ማለት ነው መልሱ። question number 8 the answer is B the point beyond which increasing the magnification results in a blurry image with no more detail የሚለው appropriate answer ይሆናል ማለት ነው። question number 9 ላይ ስንመጣ ደግሞ ምንድነው እሱ when you come to question number 9 the model of DNA structure proposed by Watson and Crick is an example of scientific concept at what level ነው የሚለው A hypothesis ነው፣ B theory, C law and D model. ዋትሰን እና ክሪክ ዲኤንኤ ስትራክቸርን ፕሮፖዝ እንዳደረጉ ይታወቃል። ይሄ ሳይንቲፊክ ኮንሰፕታቸው ኢን ዋት ሌቭል ነው ተብሎ ሲታወቅ አንደኛው በሃይፖቴሲስ ሌቭል አይደለም አይደለ? ሃይፖቴሲስ ሳይሆን አልፎ ቲዮሪም ሆኖ እንደ ላው ሆኖ አት ዘ ሞዴል ነው ያለው። ስለዚህ the highest level of scientific method or the scientific concept ነው። የዋትሰን ኤንድ ክሪክ የዲኤንኤ ስትራክቸራቸውን ፕሮፖዝ ደረጉ አት ዘ ሌቭል ኦፍ ሞዴል አንተር ኢዝ ዲ ነው የሚሆነው። ምክንያቱም አት ዘ ሃይ ሌቭል ያለውን ይሄ የዲኤንኤ ስትራክቸሩን ሲምፕሊፋይድ በሆነ ወይ ነው የሚያስቀምጡት። ይሄ ነገር እንደ ሃይስት ሳይንቲፊክ ኮንሰፕት ስለሆነ ሌቭሉም የሚታየው አስ ኤ ሞዴል ነው። ሞዴል ኦፍ ዲኤንኤ ስትራክቸር ነው። አት ዘ ሌቭል ኦፍ ሞዴል ነው የሚሆነው ማለት ነው። when you come to the question number 10 question number 10 said question number 10 ምንድነው የሚለው
if a hypothesis is tested and the result of if the hypothesis is tested and the result do not support it, what should a scientist do according to the scientific method? So A, ignore the result and publish the original hypothesis. B, modify or reject the hypothesis and possibly formulate a new one. C, change the data to make it support the hypothesis. D, immediately declare the hypothesis is theory, the hypothesis as a theory ማለት ነው። ሶ ይሄ ምንድነው? ሶ አንድ ሃይፖቴሲስ አለ። ይሄን ሃይፖቴሲስ ቴስት ሲደረግኝ ምክንያቱም ቴስት የተደረገው ሃይፖቴሲስ ምንድነው? ሰው ሃይፖቴሲሱን ሰፖርት አያደርገውም። ሶ አንድ ሳይንቲስት ምንድነው እሱ የሚያደርገው? ዋት ሹድ ኤ ሳይንቲስት ዱ አኮርዲንግ ቱ ሳይንቲፊክ ሜተድ ላይ ዲፔንድ ሆነኒ አንድ ሳይንቲስት ሃይፖቴሲሱን ቴስት ሲያደርገው ሃይፖቴሲሱ ቴስት የተደረገውን ትሩ ካልሆነ ኦር ሰፖርት ማያደርግ ከሆነ ሳይንቲስቱ ምንድን ነው የሚያደርግ ያለበት ወይስ ምንድን ነው የሚያደርገው? እንደ ሳይንቲፊክ ሜትድ ዲፔንድ ሆነን ማለት ነው። አንደኛው ኢግኖር ሪዘልት ኤንድ ፐብሊሽ ዘ ኦሪጂናል ሃይፖቴሲስ። ሪዘልቱ ምንም ይሁን ምን ሳይንቲስቱ ምንድነው ፐብሊሽ ነው ማድረግ ያለበት ይሄን ኦሪጂናል ሃይፖቴሲስ ነው የሚለው። ስለዚህ ፎልስ ነው አይደለ? እሺ ቢ ሞዲፋይ ኦር ሪጀክት ዘ ሃይፖቴሲስ ኤንድ ፖሲብሊ ፎርሙሌት ኤኒ ዋን። ሶ ቢል ያለው እንደምትመለከቱት ሞዲፋይ ማድረግ አለበት ያንን ሃይፖቴሲስ ኦር ደግሞ ሙሉ ለሙሉ ሪጀክት ማድረግ አለበት የሃይፖቴሲስ ከዛ አዲስ ሌላ ሃይፖቴሲስ ክሬት በማድረግ ቴስት ማድረግ ነው ያለበት እንጂ ኤሌ እንዳለው ሪዘልቱን ኢግኖር በማድረግ ዝም ብለን ኦሪጂናል የሆነውን ሃይፖቴሲስ ፐብሊሽ ማድረግ የለብንም። ሲሌ ደግሞ ስንመጣ ቼንጅ ዘ ዳታ ቱ ሜክ ኢት ሰፖርት ዘ ሃይፖቴሲስ። ዳታዎቹን በመቀያየሩ ዳታዎቹን ቼንጅ በማድረግ ሃይፖቴሲስ ሰፖርት ማድረግ አለብን ነው የሚለው። ዲ ላይ ደግሞ ምንድነው? ሰው ኢሚዲየትሊ ዲክሌር ዘ ሃይፖቴሲስ ቲዮሪ። ኢሚዲየትሊ ጭራሽ ሃይፖቴሲሱን ቲዮሪ ብለን ኢሚዲየትሊ ዲክሌር ማድረግ አለብን ነው የሚለው። ሰው እነዚህ ሳይንቲፊክ ሜትድ ዲፔንድ የሆኑ ሀሳቦች አይደሉም። ኤም ሲ ዲ። ሶ መልሱ የሚሆነው ኤም ቢ ነው ማለት ነው። ሞዲፋይ ኦር ሪጀክት ዘ ሃይፖቴሲስ ኤንድ ፖሲብሊ ፎርሙሌት ኤ ኒው ዋን የሚለው ማለት ነው። እሺ ቀጣይ ስንመጣ ኩዌሽን ነምበር 11 which type of microscope is best suited for observing a detailed three-dimensional surface feature of a small insect ማለት ነው። ሶ እንደምትመለከቱት ይሄም ስለ ማይክሮስኮፕ የወጣ ጥያቄ ነው። ምንድነው እሱ? ዲቴይልድ የሆነውን 3 dimensional surface feature of a small insecትን ለማየት ከሚያገለግሉ የማይክሮስኮፕ ታይፖች ውስጥ ከዚህ ውስጥ የትኛው ነው የሚለው። ኤ ኮምፓውንድ ላይት ማይክሮስኮፕ፣ B transmission electron microscope, C scanning electron microscope, D simple microscope or hand lens የሚለው ነው። ሶ ባዮሎጂ ሬሜዲያል ሞጁላችሁ ላይ እንዳያችሁት ከሆነ ዲቴይል የሆነውን የሶስቱንም ጎኑ የስትራክቸሩን 3 dimensional 2 dimensional ነው 3 dimensional ለማየት የምንጠቀምበትን የማይክሮስኮፕ አይነት የትኛው ነው? እዚህ ከተዘረዘሩት ውስጥ ሞር ኦፍ የትኛው ነው? ስካኒንግ ኤሌክትሮን ማይክሮስኮፕ ሲል ያለው ነው። ምክንያቱም ሲምፕል ማይክሮስኮፕ ሃንድ ሌንስ 3 dimensional ስትራክቸር ልናይበት የምንችለው ማይክሮስኮፕ ታይፕ አይደለም። ኮምፓውንድ ላይት ማይክሮስኮፕም ያን ያህል 3 dimensional ሰርፌስ ያለውን እንትን ስትራክቸር ለማየት የሚያስችለን አይደለም። ሶ ከዚህ ከተዘረዘሩት ውስጥ ፊት የሚያደርገው አንሰር ሲ ላይ ያለው ነው ማለት ነው። ስካኒንግ ኤሌክትሮን ማይክሮስኮፕ ማለት ነው። ሶ 12ኛው ላይ ስንመጣ what is the function of the diaphragm on the compound microscope? የኢሪስ ዲያፍራም ኦን ኮምፓውንድ ማይክሮስኮፕ ላይ ምንድነው እሱ ፋንክሽን? ሶ ኮምፓውንድ ማይክሮስኮፕ ላይ የኢሪስን ፋንክሽን ነው የጠየቀው። ሶ አንደኛው ኤ ላይ ያለው to hold the glass slide in place, B to initially bring the specimen into the focus, C to regulate the amount of light passing through the specimen, D to magnify the image. ሶ ኮምፓውንድ ማይክሮስኮፕ ላይ የሚገኘው ኢሪስ ዋነኛው ጥቅሙ ምንድነው? እሱ አማውንት ኦፍ ላይት ፓሲንግ ቱ ዳት ኦፍ ዘ ስፔሲመን ነው። ስፔሲመኑ ላይ ፓስ የሚያደርገውን ላይት ምንድነው? እሱ አማውንቱን ሬጉሌት ማድረግ ነው አይደል? ሶ the answer must be what? C to magnify the image. magnify እንደማድረግም አይደለም። ሶ ሲ ላይ ያለው ነው የሚሆነው ማለት ነው። ስፔሲመኑ ላይ የሚያልፈውን ኦር የምናየው ኦብጀክት ላይ የሚመጣውን ላይት ሬጉሌት ለማድረግ ነው የሚሆነው ማለት ነው። question number 30 ላይ በምንመጣበት ሰዓት ላይ which one of the following tool would a biologist most likely use to collect soil sample from a specific depth of
ዲፕዝ ፎር አናላይሲስ ማለት ነው። ስለዚህ ይሄ ምንድነው እሱ የተለያዩ ማለት ላብራቶሪካሊም ሆነ እንዲሁም ደግሞ በፊልድ በሚሰሩበት ሰዓት ላይ የተለያዩ ማቴሪያሎችን ይጠቀማሉ አይደለ ባዮሎጂስቶች። ሶ እዚህ ጋር የተጠየቀው ምንድነው እሱ ሶይል ሳምፕሎችን ፍሮም ስፔሲፊክ ዲፕዝ ፎር አናላይሲስ። ስለዚህ ከሆነ ጉድጓድ ውስጥ ሆነ ስፔሲፊክ የሆነ ዲፕዞች ውስጥ ሶይል አናላይሲስ ለማድረግ ከምንጠቀማባቸው ማቴሪያሎች ሆነ ኢንስትሩመንቶች ውስጥ ከዚህ ከተዘረዘሩት ውስጥ የትኛው ነው ነው የሚለው። ሶ ኤ ኢንሴክት ኔት፣ ቢ አውገር፣ ሲ ፕላንት ፕሬስ፣ ዲ ዳይሴክቲንግ ኪት ነው። So from this question the answer must be what? B auger ነው የሚሆነው። ምክንያቱም ኤ ላይ ያለው ኢንሴክት ኔቶችን ስንመለከታቸው ኢንሴክት ኔቶችን የተለያዩ ኢንሴክቶችን ለመያዝ ነው አይደለ የምንጠቀምበትን። ሶ ፕላንት ፕሬስም እንደምትመለከቱት for preservation of plant ነው for long period of time። ዳይሴክቲንግ ኪቶችን ደግሞ እንደምትመለከታቸው ሞር ኦፍ እነዚህ ላብራቶሪካል ኢኩፕመንቶች ናቸው። እነዚህ ዳይሴክት እያደረግን ስተዲ ለማድረግ የምንጠቀምባቸው ኢኩፕመንቶች ነው። ሶ the answer must be B ነው የሚሆነው ማለት ነው። እሺ the statement all living things are made of cells is considered as a biological principle or fact today because it has been tested and confirmed under a wide range of circumstances. This statement started as what? So ከዚህ ከስቴትመንት ላይ ምንድነው ሰው የምትረዱት? ኦር ይሄ ስቴትመንት ምንድን ነው የሚለው ነው። ስቴትመንቱ ምንድን ነው የሚለው? ኦል ሊቪንግ ቲንግስ አር ሜድ ኦፍ ሴል፣ ሁሉም ሊቪንግ ቲንጎች ሜድ የሆኑትም ከሴል ነው። ኢዝ ኮንሲደርድ ባዮሎጂካል ፕሪንሲፕል። ሶ እንደ ባዮሎጂካል ፕሪንሲፕል ኦር ፋክት ነው አሁን ቱዴይ ላይ ኮንሲደር እየተደረገ ያለው ቢካዝ ኢት ሃዝ ቢን ቴስትድ ኤንድ ኮንፊርምድ አንድ ዋይድ ሬንጅ ኦፍ ሰርከምስታንስ። ምክንያቱም ይሄ ሀሳብ ፕሪንሲፕል ኦር ፋክት ሆኖ ቱዴይ የምንጠቀመው ምክንያቱም ኮንፊርምድ ተደርጓል አንደር ቬሪ ዋይድ ሬንጅ ኦፍ ሰርከምስታንስ ማለት ነው። ይሄ ስቴትመንት ሶ ዚስ ስቴትመንት ስታርትድ አስ ዋት? ይሄ ስቴትመንት መጀመሪያ ላይ እንዴት ነው በምን እንድነው ስታርት የሆነ? በለው ነው። ቢ ላይ ኤ ላይ በለው ይላል፣ ቢ ላይ በሞዴል ነው፣ ሲ ላይ በሃይፖቴሲስ ይላል፣ ዲ ላይ ደግሞ አን ኦብዘርቬሽን ነው የሚለው። ሶ ይሄ ምንድነው እሱ ሃይፖቴሲስ ነው አይደል የሚሆነው። ኤግዛክትሊ ነምበር 14 question said all living things are made of cell ነው። ሶ ሁሉም ህይወት ያላቸው ነገሮች ሜድ ኦፍ ሴል ስለሚል ገስ ነው አይደል። ከዛ በኋላ ነው ይሄ ነገር በተለያዩ ሰርከምስታንስ ኦፍ ቴስቲንግ ኮንፊርም ተደርጎ አሁን ላይ የምንጠቀመው ፋክት እና እንዲሁም ፕሪንሲፕል ሆኖ ያለው። ሶ መጀመሪያ ላይ ስታርትድ አስ ዋት ስለሚል ጥያቄው እዚህ ስቴትመንት ስታርትድ አስ ዋት ስለሚል አንሰር ሹድ ቢ ዋት? ሲ ሃይፖቴሲስ ነው የሚሆነው ማለት ነው። When you come to the question number 15, what is the main advantage of phase contrast microscope over a standard compound light microscope? It has a much higher magnification. B, it allows for the study of fine structure in living cell without staining them. C, it can produce three-dimensional image. It uses ኤሌክትሮንስ ኢንስቴድ ኦፍ ላይት ማለት ነው። ሶ እዚህ ጋር ምንድነው እሱ የአድቫንቴጅ ኤንድ ዲስአድቫንቴጁን ነው እየተመለከትን የምንገኘው። እንደምትመለከቱት እዚህ ጋር ሁለት ማይክሮስኮፕ ታይፖችን ነው ለማወዳደር እየተሞከረ ያለው። ፌስ ኮንትራስት ማይክሮስኮፕ የምንለው አለ። ኦልሶ ደግሞ ምንድነው እሱ እዚህ ጋር ደግሞ ላይት ማይክሮስኮፕ አለ። ስታንዳርድ የሆነው ኮምፓውንድ ላይት ማይክሮስኮፕ ከፌስ ኮንትራስት ማይክሮስኮፕ ጋር አድቫንቴጁን ኮምፔር ስናደርግ የፌስ ኮንትራስት ማይክሮስኮፕ ኦቨር አድቫንቴጀስ ዳት ኦፍ ዘ ስታንዳርድ ኮምፓውንድ ላይት ማይክሮስኮፕ የሚለው ኤ ላይ ኢት ሃዝ ኤ ማች ሃየር ማግኒፊኬሽን ስላለው ነው የሚለው። ሶ ኤ ላይ ያለው አይሆንም ምክንያቱም ሃየር ማግኒፊኬሽን የለውም። ቢ it allows for the study of fine structure in living cell without staining them. So ቢ ላይ ያለው ነው የሚሆነው ምክንያቱም ይሄ ፌስ ኮንትራስት ማይክሮስኮፕ ከስታንዳርድ ኮምፓውንድ ላይት ማይክሮስኮፕ አንጻር ስንመለከተው ሞር አድቫንቴጀስ ነው ኢን ዋት ፎር ስተዲ ኦፍ ፋይን የሆነ ስትራክቸር ኦፍ ሊቪንግ ሴሎችን። ስለዚህ ህይወት ያላቸውን ሴሎችን ምንድነው ፋይን ስትራክቸራቸውን ለመመልከት ዊዛውት ስቴኒንግ ዜም ሞር አድቫንቴጀስ ነው። ሶ አንሰር ሹድ ቢ ቢ ነው የሚሆነው ማለት ነው። ኦኬ when you come to the question number 60, which part of the scientific method involves carefully studying organized data in table or graphs to discover essential factors? So scientific method እየሰራን ባለንበት ሰዓት ላይ ኬርፉሊ ስተዲንግ ለማድረግኝ ኦርጋናይዚንግ ዳታ በቴብል በግራፍ
በምናደርግበት ሰዓት ላይ የትኛውን ነው በሳይንቲፊክ ሜትድ ካሉት ውስጥ የትኛውን እየተጠቀምን ነው ሀሳቡ which part of scientific method involve እያደረገ ነው for carefully studying of organized የሆነውን ዳታ in በቴብል ፎርም or በግራፍ ፎርም to discover of what essential facts A observation B experimentation C analysis of data D drawing conclusion analysis of data C ላይ ያለው ነው so analyzing ነው እያደረግን ያለ ነው የሚሆነው ነው ማለት ነው። እሺ የፈጠንኩ እንደሆነ ይታወቀኛል ያው ቪዲዮ እንዳይረዝምባችሁ ነው እናንተ ወደ ኋላ እየመለሳችሁ ፖዝ እያደረጋችሁ ማየት ትችላላችሁ። እሺ question number 17 why is it important for scientists to report and publish their results ለምንድን ነው ሳይንቲስቶች ምንድናቸው ሪፖርታቸውን ፐብሊሽ የሚያደርጉት ማለት ያገኙትን ሪዘልት ኦር ሪፖርታቸውን ሪዘልት ፐብሊሽ የሚያደርጉት for what case ነው አንደኛው to prove their hypothesis was correct ማለት ሃይፖቴሲሳቸው or ግምታቸው ኮሬክት መሆኑን ፕሩቭ ለማድረግ ነው B to receive ኖቤል ፕራይዝ ለመቀበል ነው C to communicate knowledge to the scientific community and avoid repeating the same work D to make the result official and unchanged so እዚህ ጋር እንደምትመለከቱት አንድ ሳይንቲስት የሆነ ኤክስፐሪመንት ከሰራ በኋላ ያገኘውን ሪዘልት ፐብሊሽ የሚያደርግበት ምክንያት ነው የተጠየቀው ሶ ኤ ላይ አንደኛው ምንድነው ሶ ሃይፖቴሲስ ኮሬክት መሆኑን ፕሩቭ ለማድረግ ነው ለዛ አይደለም to receive ኖቤል ፕራይዝ ለመውሰድም አይደለም C to communicate knowledge to scientific community and avoid repeating the same work C ላይ ያለው most of answer ይሆናል ምክንያቱም ያን የሰሩትን ነገሮች ምንድነው ለሳይንቲፊክ ኮሚኒቲው ምንድነው ናውሌጅን ኮሙኒኬት ያደርጋሉ ከዛ በኋላ ያ የተሰራው ነገሮች ምንድነው repeatedly the same work አልተሰራም ብሎ ሰዎች እንዳይሰሩ or ያ ነገር ምንድነው ለሳይንቲፊክ ኮሚኒቲው እንደ ቤዝ ለሌላ ነገሮች እንዲያግዝ ስለሚሆን በሳይንቲፊክ ሜተድ ላይ ይሄ ኮሙኒኬሽን በጣም ወሳኝነት ያለው ነገር ነው ሶ አንተር የሚሆነው ሲ ነው የሚሆነው ማለት ነው 17ኛው እሺ 18ኛው the total magnification of an image viewed through a compound microscope is 400 times if the eyepiece lens has a magnification of 10 times what is the magnification of the objective lens in use so እዚህኛው ላይ ደግሞ ምንድነው በአንድ ማይክሮስኮፕ ላይ ቶታል ማግኒፊኬሽኑ 400 ነው ሶ ያ አይ ሌንስ ማግኒፊኬሽን ደግሞ 10 ነው ስለዚህ ኦብጀክቲቭ ሌንሱ ስንት ነው የሚሆነው ነው ስለዚህ ቶታል ማግኒፊኬሽኑ ኢኳል ቱ ካልኩሌሽኑ ስንሰራ ምንድነው ቶታል ማግኒፊኬሽኑ አለ ኢኳል የአይፒስ ሌንሱ ሲባዛ በኦብጀክቲቭ ሌንሱ ነው የሚሆነው የተሰጠን ደግሞ 400 ታይምሱ የቶታሉ ነው ስለዚህ ቶታሉ እኩል ይሆናል የአይ ሌንሱ ሲባዛ በኦብጀክቲቭ ሌንሱ ነው ብለናል አይደል ስለዚህ የአይ ሌንሱ ደግሞ 10 ነው ስለዚህ የኦብጀክቲቭ ሌንሱ ታይምስ ዋይ ብንል ስለዚህ ዋይንን ለማግኘት ምንድነው የምናደርገው ማቴማቲካሊ ኦቨር 10 አይደለም እናደርገው ስለዚህ ለ10 ስናካፍላችሁ y equals to ስንት ይሆናል ማለት ነው 40 times ይሆናል ማለት ነው so the answer should be c ነው የሚሆነው ማለት ነው እሺ when you come to the question number 19 which one of the following best describe the purpose of the fine adjustment knob on a compound microscope ከዚህ ከሚከተሉት ውስጥ which one of the following best describe the purpose of fine adjustment በኮምፓውንድ ማይክሮስኮፕ ፐርፐዙ ምንድነው ነው ጥያቄው ሶ በዚህ ጥያቄ ላይ ኮምፓውንድ ማይክሮስኮፕ ላይ የተለያዩ ፓርቶች አሉት የራሳቸው የሆነ ፋንክሽን ያላቸው ሶ ፋይን አድጀስትመንት ከዚህ ላይ ምንድነው ፐርፐዙ ነው a to move the stage large distance to find the specimen ይላል b to switch between different object lengths C to make very small movement to pry the specimen into perfect and sharp focus D to control the amount of light hitting to the specimen so እንደምትመለከቱት ቀደም የተጠየቀው ጥያቄ ላይ የኤሪስ ፋንክሽን ነው ዲ ላይ የተቀመጠው to control the amount of lighting to the specimen C ላይ to make very small movement to bring the specimen into perfect sharp focus እሺ so answer C ነው የሚሆነው ምክንያቱም ቢ ላይ ያለውን ስትመለከቱ to switch between different objective lensoችን switch ለማድረግ አይደለም to move the stage at a large distance to find the specimen ይሄም የፋይን አድጀስትመንት ፋንክሽን አይደለም so the answer should be C ነው ምክንያቱም
to make very small movement to bring the specimen into perfect ስለዚህ ስፔስመኑን ኢንቱ ፐርፌክት ላይ ለማምጣት ምንድነው እሱ ስሞል የሆነ በጣም ቬሪ የሆነ ስሞል ሙቭመንት እናደርጋለን ለምን እዛ ስፔስመኑ ላይ ፐርፌክት እንዲያመጣልን ፐርፌክት ሲያመጣልን ደግሞ ምንድነው እሱ ሻርፕሊ ፎከስ ስለምናደርግ ማለት ነው ሶ the answer should be what C ነው የሚሆነው ማለት ነው ሀያኛው ላይ ስንመጣ what is the key limitation of using an electron microscope that is not a problem of light microscope በኤሌክትሮን ማይክሮስኮፕ ስንጠቀም በጣም ሊሚቴሽን የሆነው ግን በላይት ማይክሮስኮፕ ስንጠቀም ደግሞ ያን ያህል ፕሮብለም ያልሆነው ከዚህ ከሚከተሉት ውስጥ የትኛው ነው አንደኛው it has a lower magnification ኤሌክትሮን ማይክሮስኮፕ lower magnification አለው ነው የሚለው ኤ አይሆንም ምክንያቱም ኤሌክትሮን ማይክሮስኮፕ ከላይት ማይክሮስኮፕ አንፃር ይሏት ሃይ የሆነ ማግኒፊኬሽን ያለው ሰው B ላይ it cannot be used to view living specimen which እሺ ያው ቢ ላይ ያለው ልክ ነው ምክንያቱም ኤሌክትሮን ማይክሮስኮፕ እንደምታውቁት ምንድነው እሱ ሞር ኦፍ የሚገኘው ኢንቱ ዳት ኦፍ ኤሌክትሪሲቲ ያለበት እንዲ ላብ አካባቢዎች ላይ ነው ሶ ስፔሲመኖችን ይሄ ሊቪንግ ያላቸውን ስፔሲመኖች ቪው ለማድረግ ያን ያህል ይከብደዋል ኤሌክትሮን ማይክሮስኮፕ ላይት ማይክሮስኮፕ ቀላልና ሌንስ ነው ያለው ስለዚህ እንደፈለገልን የምንችለው ነው ቢ ሶ ሲ ላይ ደግሞ it is less expensive ኤሌክትሮን ማይክሮስኮፕ በጣም ውድ ነው ሶ ሲ ማይሆንም it has a poor resolving power የኤሌክትሮን ማይክሮስኮፕ በጣም ሃይ ነው to that of light microscope so the answer should be what ሲ ነው የሚሆነው ማለት ነው question number 21 ላይ ስንመጣ according to the module what is the relationship between the wavelength of the imaging source which is light versus electron and the resolution power of microscope so ይሄ 21ኛው ጥያቄ ምንድነው የሚለው the relationship between wavelengths of the imaging and resolving power ስለዚህ የwavelengths of image የዌቭሌንግዙ ከሪዞልቪንግ ፓወር ጋር ምን አይነት ሪሌሽንሺፕ እንዳለው ነው ጥያቄው የሚጠይቀው ነው ይሄ there is no relationship ስለዚህ ዌቭሌንግዙና የዌቭሌንግዝ ኦፍ ኢሜጁና እንዲሁም ሪዞልቪንግ ፓወር ኦፍ ማይክሮስኮፕ ምንም አይነት ሪሌሽንሺፕ የለውም ነው የሚለው ቢ ላይ ስንመጣ longer wavelengths have greater resolving power longer wavelengths ካለን greater የሆነ resolving power አለው ነው የሚለው ቢም አይሆንም shorter wavelengths have greater resolving power so the answer should be C ነው የሚሆነው D ላይ wavelengths only affect magnification not resolution wavelengths affect የሚያደርገው magnification ብቻ ነው resolution አይደለም ነው ፎልስ ነው ስለዚህ the answer should be what C ነው የሚሆነው ምክንያቱም ይሄ wavelengths and resolving power inverse የሆነ ሪሌሽንሺፕ ነው ያላቸው ሁሉ ጊዜ ማሰብ ያለባችሁ ኤግዛም ላይ ምንድነው እሱ እነዚህ ሁለት ሐሳቦች inversely related እንደሆኑ ማለት wavelengths ሲጨምር resolving power ይቀንሳል resolving power ሲጨምር ደግሞ wavelengths ይቀንሳል ማለት ነው so the answer should be C ነው የሚሆነው ማለት ነው እሺ question number 22 ላይ ስንመጣ the scientific method what is the role of gathering information after a problem is identified በሳይንቲፊክ ሜተድ ላይ role of gathering information in after problem identified ምንድነው ስለዚህ ሳይንቲፊክ ሜተዶቹ ላይ ፕሮብሌሙን አይደንቲፋይ ያደረግን አይደል ከዛ በኋላ ምንድነው gathering information ነው ስለዚህ gather information ማድረጋችን ምንድነው ጥቅሙ or ሮሉ ምንድነው what is the role of gathering information in that of scientific method after finding that of the problem A it is the final step to prove the hypothesis B it is done only if the experiment fails C it provides the raw material to help formulate a testable hypothesis D it replaces the need for an experiment so role of gathering information ምንድነው እሱ አንደኛው ምንድነው እሱ የሚለው it is the final step to proving the hypothesis hypothesisን prove ለማድረግ it is a final step ነው የሚለው so ይሄ አይሆንም it is done only if the experiment fail experiment fail ካደረገ ብቻ ነው የምንጠቀመው ነው የሚለው ቢ አይሆንም C it provides the raw material to help formulate a testable hypothesis C ላይ ያለው ደግሞ መልስ ነው ምክንያቱም ምናገኛቸው ፕሮብሌሙ አይደንቲፋይ ተደረገ አይደለ በዛ ፕሮብሌም ላይ ደግሞ የተሰሩ የተለያዩ ሪሰርቾች አሉ የተለያዩ ዳታዎች አሉ እነዛ ዳታዎችን ሰብስበን እኛ የምንጠቀመው ምንድነው እሱ እንደ ግብአት ነው ምን ለማድረግ ሃይፖቴሲሶችን በማድረግ ሃይፖቴሲሶችን ፎርሙሌት በማድረግ ከዛ ያን ሃይፖቴሲስ ደግሞ ምንድነው እሱ ቴስት በማድረግ ወደ ቲዮሪ ለመቀየር ከዛ ወደ ቀጣዩ ስቴፕ ለመሄድ ግዴታ ምንድነው እሱ ፕሮብሌም አይደንቲፋይ ከተደረገ በኋላ በዛ ፕሮብሌሞች ላይ ያሉ ኢንፎርሜሽኖች ለኛ እንደ ግብአት ይጠቅሙናል so it provide as raw material to help formulate a testable hypothesis የሚለው አንሰሩ ነው የሚሆነው ማለት ነው so the answer should be what
ሲ ነው የሚሆነው ማለት ነው። when you come to the question number 23 ላይ ስንመጣ question number 23 researcher wants to test the effect of a new fertilizer on plant head ስለዚህ she plants 20 seeds in the same type of soil, gives them the same amount of water and light, but gives fertilizers to only 10 of them. In this experiment, the type of soil, amount of water, amount of light are example of what? ስለዚህ አንድ ሪሰርቸር የሆነ ማለት አዲስ የሆነ ፈርቲላይዘር ኦን ፕላንት ሄድ ላይ ኤክስፐሪመንት መስራት ብትፈልግ 20 ሲዶችን in the same type of soil በተመሳሳይ የሆነ አፈር ላይ እንደገና በተመሳሳይ የሆነ amount of water እንዲሁም በተመሳሳይ የሆነ ላይት ላይ ምንድነው 20 ሲዶችን አደረገች ሶ but ለአስሩ ብቻ but gives fertilizer to only 10 of them ግን ለአስሮቹ ብቻ ነው ፈርቲላይዘሮቹን የሰጠችው ከዛ አስሮቹን ደግሞ ፈርቲላይዘሮቹን አልሰጠችም ሶ in this experiment the type of soil ስለዚህ type of soilዎቹ amount of water እንደ amount of light are example of what የምን ኤግዛምፕል ናቸው በዚህ ኤክስፐሪመንቶቹ ስለዚህ ምንድነው እሱ በአጠቃላይ 20 ሲዶችን በተመሳሳይ የሆነ amount of light በተመሳሳይ የሆነ amount of water እንዲሁም በተመሳሳይ በሆነ ሶይል ላይ ኤክስፐሪመንት ብትሰራ ኤክስፐሪመንት ሰርታለች ኦሬዲ የሰራችው ምንድነው እሱ ኒው ፈርቲላይዘሮቹን እንዴት ነው ፕላንት ግሮውዝ ኦር ፕላንት ሄቱ ላይ ኢፌክት አለው ወይስ የለውም የሚለውን ቼክ ለማድረግ ነው ሶ አስሩ ላይ ያን ነገር ቼክ አድርጋለች አስሩን ደግሞ ትታቸዋለች ስለዚህ በዚህ ኤክስፐሪመንቶች ውስጥ የሶይል ታይፑ አማውንት ኦፍ ዋተሩ እንደው አማውንት ኦፍ ላይቱ ኤግዛምፕል ኦፍ ዋት ነው የሚለው ኤ ኢንዲፔንደንት ቫሪያብል ቢ ዲፔንደንት ቫሪያብል ሲ ኮንትሮል ቫሪያብል ዲ ሃይፖቴሲስ ነው የሚሆነው ዲ ሃይፖቴሲስ ይላል ማለት ነው ሶ እነዚህ ምንድናቸው ብለን ስንመለከታቸው አንተሩ የሚሆነው ምንድነው እሱ ሲ ኮንትሮልድ ቫሪያብል ነው የሚገኘው ምክንያቱም እዚህ ጋር እንደምትመለከቱት በኤክስፐሪመንቶቹ ላይ ተመሳሳይ የሆነ ሶይል ተመሳሳይ አማውንት ኦፍ ዋተር እና ተመሳሳይ የሆነ ላይት ነው አይደል የተጠቀመው ስለዚህ በዚህ ውስጥ ኮንትሮልድ የሆነ ቫሪያብሎች እነማን ናቸው እነዚህ የተጠቀሱት ኮንትሮልድ ቫሪያብሎች ናቸው ማለት ነው ኢንዲፔንደንት ቫሪያብል ደግሞ የሚሆነው ይሄ ኒው ፈርቲላይዘር ኦን ፕላንት ሄቶች ላይ ኢፌክት ያመጣው ኦር የሚያመጣው ነው ማለት ነው ሶ the answer should be C ነው የሚሆነው ማለት ነው when you come to question number 24 said a student uses a hand lens to look at the vein of leaf the hand lens is an example of what type of microscope ነው የሚለው ሶ አንድ ተማሪ በቅጠል ላይ የሚገኘውን ቬን ለማየት ቢፈልግ በሃንድ ሌንስ ሃንድ ሌንሱ የምን ኤግዛምፕል ኦር ዋት ታይፕ ኦፍ ማይክሮስኮፕ የትኛው ማይክሮስኮፕ ታይፕ ነው የሚለው ኤ ኮምፓውንድ ማይክሮስኮፕ ነው ቢ ኤሌክትሮን ማይክሮስኮፕ ነው ሲ ሲምፕል ማይክሮስኮፕ ዲ ፌስ ኮንትራስት ማይክሮስኮፕ ሶ the answer should be what ሲምፕል ማይክሮስኮፕ ምክንያቱም ሃንድ ሌንስ የሲምፕል ማይክሮስኮፕ ኤግዛምፕል ነው ስለዚህ ቅጠሉ ላይ የሚገኘውን ቬን ተማሪው ያየበት ማይክሮስኮፕ ታይፑ ምንድነው እሱ ሲምፕል ማይክሮስኮፕ ነው የሚሆነው ማለት ነው so when you come to question number 25 which part of the compound microscope holds the glass slide in place on the stage A the condenser B the stage clips C the objective lens D the diaphragm so በኮምፓውንድ ኦፍ ማይክሮስኮፕ የተለያዩ ፓርቶች አሉት በዛ ፓርቶች ውስጥ ግላስ ስላይዱን ሆልድ በማድረግ ኢን ፕሌስ ኦፍ ዘ ስቴጅ የሚያደርገው ከዚህ ውስጥ የትኛው ነው so the answer should be what B ነው የሚሆነው ማለት ነው ምክንያቱም ያ ግላሶቹ እዛ በስቴጁ ላይ የሚገኘውን ስፔሲመን ዳይሬክትሊ እንድንመለከተው ይችላል ኦር ፕሌስ ለማድረግ ያንን glass onto that of the stage clip is ዋናው ነው so ከዚህ ጥያቄ የሚሆነው መልሱ እሱ ነው ማለት ነው so the answer should be the stage the B ነው የሚሆነው the stage clip ነው የሚሆነው ማለት ነው እሺ ውድ ተመልካቾቻችን ለዛሬ እዚህ ላይ እናበቃለን ቀጣይ የተለያዩ ቪዲዮዎችን የምንሰራ የሚሆነው በዚህ እዚህ ላይ ያላችሁን የተለያዩ ሐሳቦች እንዲሁም የተለያዩ ይጨመር ይቀነስ የምትሏቸውን አይዲያዎች ኮሜንት ሴክሽን ላይ አስቀምጡልን እንግዲህ ፋሚሊ ያኖላችሁ ቤተሰቦች ፋሚሊ ይሆናችሁ አበረታቱን ሰብስክራይብ አድርጉልን እናንተ ሰብስክራይብ እንዲሁም ላይክ ማድረግ እንዲሁም ደግሞ ኮፒ ሊንክ ማድረግ ለጓደኞቻችሁ ሼር በመታረጉበት ሰዓት ላይ
ለእኔ ይሄ የዩቱቡ አልጎሪዝም እኔን ይጠቅመኛል። እሱ ሁላችሁም ሰብስክራይብ አድርጉ። እንዲሁም ያላችሁን ሀሳብ አስተያየት በኮመንት ሴክሽን ላይ አስቀምጡልን። እያንዳንዱን ነገር እያስተካከልን የምንሄድ ይሆናል። ስለዚህ በዚህ ቻናል ላይ መጀመሪያ ላይ እንዳልኳችሁ የተለያዩ የሬሜዲያል ኮርሶችን ምንድነው እሱ ከውስጥ የተለያዩ ቶፒኮች ላይ ቱቶሪያል የምንሰጥ ነው የሚሆነው። እንዲሁም ደግሞ ምንድነው እሱ በእያንዳንዱ ግን ኮርስ ላይ በእያንዳንዱ ቻፕተር ላይ ምንድነው እሱ ጥያቄዎቹን በማውጣት እንዲሁ ጥያቄዎቹን እየሰራን እናንተ ምንድነው እሱ ሀሳቦቹን ምንድነው እሱ ከቨር እያደረጋችሁ ትሄዳላችሁ ማለት ካለውም ጊዜ አንፃር ጥያቄዎቹን ሞር እየሰራችሁ ብትሄዱ እነዚህ ኮርሶቹን ከቨር እያደረጋችሁ ነው የምትሄዱት። አሁን ከስር ጀምሮ እያንዳንዱን እየሰራን ብንሄድ ካለው ታይም አንፃር ያንን ሙሉ ከቨር ላናደርግ እንችላለን። ግን ወሳኝ የሆኑትን ወሳኝ የሆኑ ቶፒኮች ላይ ቱቶሪያል የምንሰጥ ነው የሚሆነው። እንዲሁም ደግሞ እንዳልኳችሁ ጥያቄዎቹን ዲፕሊ እያየን በዛ ጥያቄ መሰረትም ያንን ቻፕተር ከቨር እያደረግን የምንሄድ ነው የሚሆነው። እስካሁን ስለተከታተላችሁ እናመሰግናለን። በቀጣዩ እስከምንገናኝ ደህና ቆዩልኝ።